ሰላም ዛሬ ደግሞ በርሊን ከመጣችሁ ሳታዩት መሄድ የሌለባችሁን ቦታዎች ላሳያችሁ ነው። አንደኛ ቪክቶሪ ኮለመን ይሄ የመታሰቢያ ሐውልት በ1864 ዓመተ ምህረት በፈረንጆች አቆጣጠር ማለት ነው የተገነባው። እናም በሁለተኛው የዓለም ጦርነት ጉዳት ደርሶበት ነበርና ምልክቱም አሁን ድረስ አለ ሐውልቱ ላይ። በጣም ታሪካዊ ቦታ ነው። ሁለተኛ ብራንደንበርግ ጌት ነው የተገነባው በ1788 ዓመተ ምህረት ነው እና ካጠገቡም የአሜሪካን ኤምባሲ እና የሆሎኮስት ሜሞሪየም ይገኛሉ። ይሄ ቦታ በጣም ታሪካዊ ቦታ ነው። ከሁለተኛው የዓለም ጦርነት በኋላ በ1961 በርሊን ለሁለት ስትከፈል በበርሊን ዎል ምክንያት ማለት ነው ኢስት እና ዌስት ግንቡ እዚያ አጠገብ ነበር የተገነባው። እናም አሁን ድረስ ምልክቱ ይታያል። በርሊን ዎል በ1989 ነው የፈረሰው እና ኢስት እና ዌስት በርሊን ተቀላቀሉ ማለት ነው። ሶስተኛ የጀርመን ፓርላመንት ወይንም ደግሞ ቡንደስታግ እዚህ በቡኪንግ ብቻ ነው የሚገባው። መግቢያው ነፃ ነው። ከላይ ሆናችሁ የከተማውን ቪው በደንብ ማየት ትችላላችሁ። አንዳንዴ ደግሞ ፓርላመንት ሲሰበሰቡም ልታዩ ትችላላችሁ። አራተኛ ካቴድራል በርሊን ካቴድራል ማለት ነው። እዚህ ደግሞ በጣም ብዙ ጎብኚ ነው የሚያየው ይህንን ካቴድራል። አምስተኛ በርሊን ቲቪ ታወር እሱ ደግሞ አሌክሳንደር ፕላትዝ የሚባል ቦታ ነው ያለው የሚገኘው። እዚህ ታወር በክፍያ መግባት ይቻላል። ሬስቶራንትም አላቸው ከላይ ማለት ነው። የከተማውን ቪው ለማየት ይቻላል ከላይ ሆኖ ተጉኖ ማለት ነው። ስድስተኛ ኬዘር ዊልሄም ቸርች ይሄ ደግሞ በሁለተኛው ዓለም ጦርነት በጣም ጉዳት ደርሶበት ነበረ። ነገር ግን እነሱ ማደስ አልፈለጉም ታሪክን እንዳለ ለማቆየት ነው ማለት ነው። እና በውስጡ በጣም ብዙ ታሪካዎች ነገር አሉ የሚታዩ እና እኔ ያው ለ7 ወር የጀርመንን ቋንቋና ሂስትሪ ተምሬ ነበርና ከዛም እነዚህንም ያካተቱ ትምህርቶች ወስጄ ነበረ እና በአጠቃላይ የኔ ሪኮሜንዴሽን እንግዲህ እነዚህ ናቸው። ሄዳችሁ እንደምታዩት ተስፋ አደርጋለሁኝ። ባይ